አንድ የእስራኤል ከፍተኛ የጦር አመራር እንደተናገረው ከሆነ በዚህ ሁኔታ ከቀጠለች እስራኤል ኢትስ ጎይንግ ቱ ኮላፕስ ወር ደግሞ አይዲኤፍ ራሱ የእስራኤል ዲፌንስ ፎርስ የእስራኤል መከላከያ ፎርስ ማለት የእስራኤል መከላከያ ኃይል ኮላፕስ ያደርጋል ያው ላይ ይፈራረሳል የሚል እንትን ተናግረዋል። እንደምትመለከቱት ይህ እንግዲህ ከፍተኛ የሚሊተሪ አመራር ደግሞ ይህ ከፍተኛ የሚሊተሪ ባለስልጣን ይሄን የተናገሩበት ምክንያት ምን መሰላችሁ? ወታደራዊ እጥረት ስላለ ነው። ወታደራዊ እጥረት ማለት እንግዲህ በተለያዩ ፍሮንቶች ወር ደግሞ እስራኤል በተለያዩ ግንባሮች ላይ ወታደሮቿን ስላዘመተች ወታደራዊ እጥረት አለ። ከዚህም በተጨማሪ በእንትን ላይ የሚገኙ ወር ደግሞ በግዳጅ ላይ የሚገኙ ወር ደግሞ ዘመቻ ላይ የሚገኙ ወታደሮች አንዳንዶቹ በስትረስ ወር ደግሞ በጭንቀት ምክንያት ራሳቸውን እያጠፉ እንደሆነ መረጃዎች ወጡ ነው የሚገኙ። ከዚህም በተጨማሪ በሂዝቡላ ጋር የሚካሄደው የግራውንድ ኦፕሬሽን ነው ደግሞ የምድር ላይ ኦፕሬሽን ከተጀመረ ጀምሮ የተለያዩ ወታደሮች በየቀኑ እየሞቱ ነው የሚገኙት። እንግዲህ ይሄ ቤንያሚን ኔታንያሁ የሚያምኑት ነው፣ ራሱ አይዲኤፍ የሚያምኑና ራሱ አይዲኤፍ ግልጽ የሚያደርገው ነው። ይሄ የምትመለከቱት ከጀርባ እንግዲህ በትናንትናው ዕለት ሞቱ የተባሉና ራሱ ቤንያሚን ኔታንያሁ በትዊተር ፔጁ ላይ በተለያዩ ሶሻል ሚዲያ ፔጁ ላይ ፖስት በማድረግ ከሚስቴ ጋር ከፍተኛ ሀዘን ሰምተናል ማለት እንግዲህ የሀዘን መልዕክቱን ያስተላለፈለት አንድ ወታደር ነው። በምትመለከቱት ነው መርካቫ የሚባለው ታንክ ነው ደግሞ የእስራኤል ሜን ባትል ታንክ አድርጋ የምትጠቀመው እስራኤል ራሷ የምታመርተው መርካቫ የሚባለው ታንክ ነው። ዋን ኦፍ ዘ ሞስት ኢፌክቲቭ ከሚባሉ ታንኮች መካከል የሚጠቀስ ነው። ግን ሂዝቡላዎች በተለያዩ ማምፓዶች እና በተለያዩ ሮኬቶች አንቲ ታንክ ሚሳይሎች እንግዲህ ሲያጋዩትና ሲያፈንዱ ተመልክተናል። እንደዚሁም ደግሞ ኤፍፒቪ ድሮኖችን ፈርስት ፐርሰን ቪው ደግሞ እንደዚህ እንትናችሁ ላይ አድርጋችሁ በጆይስቲክ የሚጫወቷቸው እንትን ላይ ሩሲያና ዩክሬን ጦርነት ላይ በጣም ከፍተኛ ለውጥ ያመጡትን ኤፍፒቪ ድሮኖች ለመጀመሪያ ጊዜ ሂዝቡላ በዚህ ጦርነት ላይ በመጠቀም መርካቫ ታንኮችን ሲያፈንዳና ሲያቀልጥ እየተመለከትን ነበረ። ከዚህም በተጨማሪ ሪዘርቭ የተደረጉ ደግሞ በሪዘርቭነት የተቀመጡ የተለያዩ ወታደሮችም እንደዚህ ወደ ጦርነት በሚጠሩበት ሰዓት ላይ ኤግዞስሽን ደግሞ መሰልቸትን እያሳዩ እንደሆነ መረጃዎች ወጡ ነው የሚገኙት። የሰለቹበት ምክንያት ደግሞ እንግዲህ ካሳለፍነው 2023 ዓመተ ምህረት ጀምሮ እስካሁን ድረስ እንግዲህ ኮምፕሊትሊ በቃ ያላቋረጠ ውጊያ ደግሞ ያላቋረጠ ጦርነት ላይ ስለሚገኙ መሰላቸትና ኤግዞስሽን ስላለባቸው አብዛኞቹ ዲፕሎይ መሆን አይፈልጉም፣ ደግሞ ሞራልም የላቸውም ዲፕሎይ የሚደረግ። ይህንን መረጃ በመከተል ነው እንግዲህ የአይዲኤፍ አመራሩ ደግሞ የአይዲኤፍ ከፍተኛ የጦር አመራር ይህንን ንግግር ያስተላልፈው አይዲኤፍ ላይ ኮላፕስ ያደርግ ይችላል ያለው ማለት ነው።